ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። ይህ የሻነህ ቲዩብ ነው። በዛሬ ቪዲዮአችን ሴሉላር ሪስፓይሬሽን በሚለው ዩኒት ውስጥ ስቴጅስ ኦፍ ሴሉላር ሪስፓይሬሽን በሚለው ሳብ ቶፒክ ውስጥ ሶስተኛውን ፓርት ክረብስ ሳይክል የሚለው እናያለን። ክረብስ ሳይክል ከስሙ ስንነሳ ሃርነስ ክረብ የተባለ ስኮላር ዲስከቨር ስላደረገው ይሄን ሳይክል ክረብስ ሳይክል በራሱ ስም የተሰየመ ነው። ከዚህ በተጨማሪ ግን ኦልተርኔቲቭሊ ክረብስ ሳይክልን ሲትሪክ አሲድ ሳይክል ወይም ትራይ ካርቦክሲሊክ አሲድ ሳይክል ብለን እንጠራዋለን። ለምን ሲትሪክ አሲድ ሳይክል አልነው ስንል ፈርስት ስቴብል ፕሮዳክት 6 ካርበን ኮንቴኒንግ ሞለኪውል ሲትሬት ፕሮዲውስ ስለሚያደርግ ነው። እዚህ ምስሉ ላይ የምታዩት የሲትሬት ስትራክቸር ነው። ስለዚህ የመጀመሪያው ስቴብል ፕሮዳክት ለክረብስ ሳይክል ሲትሬት ስለሆነ ሲትሪክ አሲድ ሳይክል እንላለን ነው። ኦኬ ትራይ ካርቦክሲሊክ አሲድ ሳይክልስ ለምን አልነው ስንል ደግሞ እዚህ ጋር እንደምታዩት እዚህ ስትራክቸር ላይ ሲትሬት ላይ የምናገኛቸው 3 ካርቦክሲሊክ ግሩፖች አሉ። እዚህ ጋር ሲኦኦ ማይነስ ዘን እዚህ ጋርም ደግሞ ሲኦኦ ማይነስ። ስለዚህ ስንት ካርቦክሲሊክ አሲድ ግሩፕ አለው? 3 ካርቦክሲሊክ አሲድ ግሩፕ ስላለው ትራይ ካርቦክሲሊክ አሲድ ሳይክል ብለን እንጠራዋለን። ሲትሪክ አሲድ ሳይክል ወይም ቲሲኤ ትራይ ካርቦክሲሊክ አሲድ ሳይክል ወይም ክረብስ ሳይክል የት ነው የሚካሄደው ስንል ልክ እንደ ሊንክ ሪያክሽን ሁሉ ማይቶኮንድሪያል ማትሪክስ ውስጥ ይካሄዳል። ናው ክረብስ ሳይክል የትኛው ስቴጅ ላይ ነው የሚጀምረው ስንል ኤንድ ፕሮዳክትስ ኦፍ ሊንክ ሪያክሽን አሲታይል ኮኢንዛይሜ 2 ካርበን ያለው ከኦክዛሎ አሲቴት ወይም 4 ካርበን ካለው ሞለኪውል ጋር ጆይን አድርገው ሲትሬትን ፕሮዲውስ ሲያደርጉ ክረብስ ሳይክል ተጀመረ እንላለን። ስለዚህ ክረብስ ሳይክል የሚጀምረው አሲታይል ኮኢንዛይሜ ከኦክዛሎ አሲቴት ጋር ኮምባይን ማድረግ ሲጀምሩ ነው ማለት ነው። ናው ክረብስ ሳይክል ውስጥ በጣም ብዙ ፕሮዳክቶች ናቸው የሚመረቱት። እነማን ናቸው ስንል ከነዚህ ውስጥ አንደኛው ሲትሪክ አሲድ ወይም 2 ሞል ኦፍ ሲትሪክ አሲድ ይፈጠራል። ሁለተኛው ደግሞ 4 ካርበን ዳይኦክሳይድ ሪሊዝ ይደረጋል አስ ዌስት ፕሮዳክት ኢን ዲ አትሞስፌር ማለት ነው። ከዚህ በተጨማሪ 6 ናዴች እና 2 ፋዴችቱ እንዲሁም 2 የቲፒ ሞለኪውል በሳብስትሬት ሌቭል ፎስፎሪሌሽን ሜካኒዝም ክረብስ ሳይክል ውስጥ ይመረታሉ። ስለዚህ እንደምታስታውሱት ግላይኮላይሲስ ላይ ኤቲፒ ፕሮዲውስ የሚደረገው በሳብስትሬት ሌቭል ፎስፎሪሌሽን ሜካኒዝም ነው። ልክ ሲትሪክ አሲድ ሳይክል ወይም ክረብስ ሳይክል ውስጥም በሳብስትሬት ሌቭል ፎስፎሪሌሽን ሜካኒዝም ኤቲፒ ይመረታል ማለት ነው። ይሄ ማለት ከሳብስትሬቱ ላይ የሚገኘውን ፎስፌት ቀጥታ ወደ ኤዲፒ ትራንስፈር በማድረግ ኤዲፒ ሲደመር ፒ ኤቲፒ ይሰጠናል ማለት ነው። ነው አሁን ካርበን ዳይኦክሳይድ ሪሊዝ ከተደረገ ዲካርቦክሲሌሽን ፕሮሰስ ክረብስ ሳይክል ውስጥም አለ ማለት ነው። እንዲሁም ደግሞ ኦልሬዲ ሃይድሮጅን ሪሊዝ ስለሚደረግ ዲሃይድሮጂኔሽንም ይከሰታል ማለት ነው። ናው ክረብስ ሳይክል ውስጥ እነዚህን ማወቅ ግዴታ ነው። ናው አሁን ሲትሪክ አሲድ፣ ካርቦን ዳይኦክሳይድ፣ ናዴች፣ ፋዴችቱ እና ኤቲፒ እንዴትና የት እንደሚመረቱ ወይም ሪሊዝ እንደሚደረጉ እናያቸው እስኪ ፒክቸሪያሊ። ይህ የክረብስ ሳይክል ፌዝስ ነው ወይም ደግሞ ስቴጆች ናቸው ወይም ሳይክሉ ነው። እንግዲህ እዚህ ጋር እንደምታዩት ኦን ደ ቶፕ ሳይድ አሲታይል ኮኢንዛይም ያለ 2 ካርበን ያለው ይህ ደግሞ የሊንክ ሪያክሽን ኢንድ ፕሮዳክት ነው። ከዛ ኦልሬዲ ፕሪከርሰር ሞለኪውል ማትሪክስ ውስጥ ኦክዛሎ አሲቴት አለ 1 2 3 4 ካርበን አለው። 4 ካርበን ሲደመር 1 ካርበን እዚህ ጋር አለን። እዚህ ጋር ደግሞ ከኦክሲጅን ጋር ቦንድ የፈጠረ 1 ካርበን አለን። ስንት ይሆናል? 6 ካርበን ይሆናል። ሶ ኮኢንዛይሙ ሪሊዝ ይደረግና እነዚህን ጆይን ሲሆኑ ሲትሬት ይሰጠናል። የመጀመሪያው ፕሮዳክት ነው ማለት ነው። ናው ይሄ ደግሞ ወደ አይዞ ሲትሬት ይቀየራል። ኒርሊ ተመሳሳይ የሆነ 6 ካርበን ያላቸው ነው። አሬንጅመንታቸው ነው ልዩነታቸው። አሁን ሴሎቹ ከአይዞ ሲትሬት ሞለኪውል 1 ካርበን ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ ወይም አንዱን ካርቦክሲሊክ ግሩፕ ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ ሪሊዝ ሲያደርጉት ስንት ካርበን ይቀራል? ከ6 ሲቀነስ 1 5 ካርበን ይቀራል። ይህ 5 ካርበን ያለው ሞለኪውል አልፋ ኬቶግሉታሬት ተብሎ ይጠራል። ስለዚህ 1 2 3 4 5 ካርበን አለን ማለት ነው። ስለዚህ እዚህ ጋር ካርበን ዳይኦክሳይድ ሪሊዝ ሲደረግ ወደ አትሞስፌሩ በዚህ ጊዜ ሪሊዝ የተደረጉ ኤሌክትሮኖችን አክሴፕት የሚያደርግልን ደግሞ ናድ ፕላስ ነው። ስለዚህ ናድ ፕላስ ፕላስ ኤሌክትሮን ፕላስ ሃይድሮጅን ወደ ናዴች ይቀየራል። በተመሳሳይ ከአልፋ ኬቶግሉታሬት እንደ ፕሬሰንስ ኦፍ ኮኢንዛይም አድ አድርገን አሁንም 1 ካርበን ሪሙቭ ብናደርግ ስንት ካርበን ይቀረናል? አሁን 5 ነበር። ከ5 1 ካርበን ሪሊዝ ስናደርግ ኦልሬዲ 4 ካርበን ይቀረናል።
in the presence of coenzyme ስለሆነ እዚህ ጋር እንደምታዩት 1 2 3 4 ካርበን with coenzyme አለ። ሶ ይሄኛውን ሳክሲናይል ኮኤንዛይም እንላለን። ልክ እንደ መጀመሪያው ስቴፕ ሁሉ እዚህ ጋር ሪሊዝ የተደረጉትን ኤሌክትሮኖች አክሴፕት የሚያደርግልን ሞለኪውል ናድ ፕላስ ነው። ስለዚህ ናድ ፕላስ ፕላስ ኤሌክትሮን ፕላስ ሃይድሮጅን ወደ ናዴች ረዲዩስድ ይሆናል ማለት ነው። አሁን ሳክሲናይል ኮኤንዛይሜ ወደ ሳክሲኔት ያ ማለት ኦልሬዲ ፎስፌቱንና ኮኤንዛይሙን ሪሊዝ ብናደርግ ማን ይሰጠናል? ኦልሬዲ ሳክሲኔት ይሰጠናል። ናው በዚህ ጊዜ እዚህ ሳክሲናይል ኮኤንዛይም ኤ ላይ የምናገኘውን ኮኤንዛይም ኤ ላይ በተለይ የምናገኘውን ፎስፌት ሪሊዝ አድርገን ኤዲፒ ጋር ጆይን ብናደርግ ኤዲፒ ፕላስ ፒ ምን ይሰጠናል? ኤቲፒ ይሰጠናል። ሶ በክረብ ሳይክል ጊዜ ወይም በክረብ ሳይክል ታይም the only stage ሳክሲናይል ኮኤንዛይሜ ወደ ሳክሲኔት ሲቀየር ዳይሬክት ኤቲፒ ፕሮዳክሽን ይኖራል። አሁን እዚህ ጋር እንደምታዩት ሉክ ለምሳሌ ሳክሲናይል ኮኤንዛይሜ ላይ ምንም አይነት ፎስፌት የለም። ነገር ግን ፎስፌት ሪሊዝ ሲደረግ በኤዲፒ አክሴፕት ይደረጋል አለን። ይህ ፎስፌት የሚገኘው እዚህ ሳክሲናይል ላይ ሳይሆን እዚህ ኮኤንዛይሙ ላይ ነው። ለምሳሌ የኮኤንዛይም ኤን ስትራክቸሩን ብናይ ይሄንን ይመስላል። ስለዚህ ኮኤንዛይሜ እዚህ ጋር እንደምታዩት ከሹገሩ ጋር ጆይን ያደረገ ፎስፌት አለው፣ እዚህ ጋርም ፎስፌት አለ። ስለዚህ እዚህ ከሹገሩ ጋር ያለውን ፎስፌት ሪሊዝ በሚደረግበት ጊዜ ነው ፎስፌት ሪሊዝ ሆነ የምንለውና በኤዲፒ አክሴፕትድ ሆነ የምንለው። ስለዚህ ሳክሲኔት እንደገና እዚህ ጋር እንደምታዩት ስንት ካርበን አለው ሳክሲኔት? 1 2 3 4 ካርበን ነው። እዚህ ጋርም 4 ካርበን ነው። አሁን የካርበን ሪሊዝ የለም፣ ሰው ካርበን ዳይኦክሳይድ ሪሊዝ አይደረግም ማለት ነው። ነገር ግን እዚህ ጋር ሲንግል ቦንድ ነው፣ እዚህ ጋር ስንመጣ ደግሞ ዳብል ቦንድ ነው። ስለዚህ ሳክሲኔት ወደ ፉማሬት ይቀየራል። ሶ በዚህ ጊዜ እንግዲህ ሪሊዝ የተደረጉ ኤሌክትሮኖችን አክሴፕት የሚያደርግልን ሞለኪውል ፋድ ነው። ስለዚህ ፋድ ፕላስ ኤሌክትሮን ፕላስ ሃይድሮጅን ወደ ፋዴጅቱ ይቀየራል። ዘን ፉማሬት ደግሞ ወደ ማሌት ይቀየራል። አሁንም ወደ ማሌት በሚቀየርበት ጊዜ እዚህ ጋር ያለውን ዳብል ቦንድ ብሬክ ሲሆን ተጨማሪ ሃይድሮጅንና ኦክሲጅን ስለሚፈለግ ውሃ አድ እናደርግና ወደ ምን ይቀየራል? ወደ ማሌት ይቀየራል። ስለዚህ እዚህ ጋር 1 2 3 4 ካርበን ያለ ኦልሬዲ እዚህም 4 ካርበን ያለ፣ እዚህ ጋር 2 ሃይድሮጅን ነበረ፣ እዚህ ጋር 2 ሲደመር 2 4። ስለዚህ ተጨማሪ 2 ሃይድሮጅን አለ ከውሃ የመጣ ነው ማለት ነው። ማሌት እንደገና ወደ ኦክዛሎ አሲቴት ይቀይራሉ። ዘን በዚህም ጊዜ ሪሊዝ የተደረገውን ኤሌክትሮን አክሴፕት የሚያደርግልን ናድ ፕላስ ነው ማለት ነው። ናው እዚህ ጋር አሁን ሉክ እዚህ መጀመሪያ ላይ አንድ ናዴች አለን፣ እዚህ ጋር ሌላ ናዴች አለን፣ እዚህ ጋር ስንት ናዴች አለን? አንድ አለን። ሶ 1 2 3 ናዴች አለን። 3 ናዴች አለን ማለት ይሄ ከአንድ አሲታይል ኮኤንዛይም ኤ ነው። ነገር ግን በሊንክ ሪያክሽን 2 አሲታይል ኮኤንዛይም ኤ ስላለን ስለዚህ በሁለት ብናባዛው ስንት ይሆናል ማለት ነው? 1 2 3 ሲባዛ በ2 6 ናዴች ይመረታል። እዚህ ጋር አንድ ካርበን ዳይኦክሳይድ አለን፣ እዚህ ጋር አንድ ካርበን ዳይኦክሳይድ አለን። ስለዚህ 2 ካርበን ዳይኦክሳይድ ከአንድ አሲታይል ኮኤንዛይም ኤ ከተመረተ ከ2 አሲታይል ኮኤንዛይም ኤ ደግሞ ስንት ይመረታል ማለት ነው? 4 ይመረታል። ያ ማለት 2 ሲባዛ በ2 4 ይሆናል ማለት ነው። እዚህም ጋር ስንመጣ ኤቲፒ አንድ ኤቲፒ ሞለኪውል ብቻ ነው። ከስንት ሞል? ከአንድ ሞል ኦፍ አሲታይል ኮኤንዛይም ኤ። ስለዚህ አሲታይል ኮኤንዛይም ኤ 2 ቢሆን ወይም ሞሉ 2 ስለሆነ ኦሪጂናሊ 2 ሞል ከሆነ ስንት ኤቲፒ አለን? 2 ኤቲፒ ይኖረናል። በተመሳሳይ ፋዴችቱም ሳክሲኔት ወደ ፉማሬት ሲቀየር ፋዴችቱ ፕሮዲውስ ስለሚደረግ እዚህ ጋር ፕሮዲውስ የተደረገው አንድ ብቻ ስለሆነ ሳይክሉ 2 ከሆነ 1 ሲባዛ በ2 ስንት አለን ማለት ነው? 2 አለን። ለዛ ነው ኤንድ ፕሮዳክትስ ኦፍ ክረብ ሳይክል የምንለው 2 ሲትሬት፣ 4 ካርበን ዳይኦክሳይድ፣ 6 ናዴች እና 2 ፋዴጅቱ እንዲሁም 2 ኤቲፒ ሞለኪውል ፕሮዲውስድ ይሆናል የምንለው። አሁን እዚህ ጋር ክረብ ሳይክል ላይ ሊንክ ሪያክሽን እና ግላይኮላይሲስ ስቴጅ ላይ ፕሮዲውስ የተደረጉት ናዴች እና ፋዴችቱ እንደ ኢነርጂ ያገለግላሉ። ነገር ግን ወደ ኖርማል ኢነርጂ ወይም ወደ ኤቲፒ የሚቀየሩት የት ውስጥ ከገቡ ብቻ ነው? ኤሌክትሮን ትራንስፖርት ቼይን ውስጥ ሲገቡ ነው። ናው የመጨረሻው ስቴጅ ኤሌክትሮን ትራንስፖርት ቼይን ይባላል። ኤሌክትሮን ትራንስፖርት ቼይን ኦልተርኔቲቭሊ ኦክሲዴቲቭ ፎስፎሪሌሽን ልንል እንችላለን። ምክንያቱ ደግሞ ኤቲፒ በኤሌክትሮን ትራንስፖርት ቼይን ሜካኒዝም በኦክሲዴቲቭ ፎስፎሪሌሽን ፕሮዲውስ ስለሚደረግ ነው። ስፔሲፊካሊ ደግሞ ኤቲፒ የሚመረትበት ፕሮሰስ ደግሞ
ኬሚኦስሞሲስ ተብሎ ይጠራል። ሰሚ ፐርሜብል በሆነ ሜምብሬን ሃይድሮጅን አዮንን በዛ ፓስ በማድረግ ኤቲፒ ሴንቴዝ የሚባለው ኢንዛይም ኤቲፒን ፕሮዲውስ የሚያደርግበት ሜካኒዝም ኬሚኦስሞሲስ ተብሎ ይጠራል። ናው ኤሌክትሮን ትራንስፖርት ቼይን የሚካሄድበትን ቦታ ስናይ ኢነር ሜምብሬን ኦፍ ማይቶኮንድሪያ ውስጥ ይካሄዳል። ይህ የማይቶኮንድሪያል ስትራክቸር ነው። አውተር ሜምብሬን አለው፣ ኢነር ሜምብሬን አለው። ዘን በኢነር ሜምብሬን እና በአውተር ሜምብሬን መካከል የሚገኘው ፍሪ ስፔስ ደግሞ ኢንተር ሜምብሬን ስፔስ ተብሎ ይጠራል። ስለዚህ ኢነር ሜምብሬን ኦፍ ማይቶኮንድሪያ ከሌሎች ለየት የሚያደርገው ፎልድድ ወይም ደግሞ ሃይሊ ኮይልድ የሆነ ነው። ስለዚህ ይሄ ፎልድድ የሆነው ኢነር ሜምብሬኑ ኦልተርኔቲቭሊ ክሪስቴ ተብሎ ይጠራል። ስለዚህ ኤሌክትሮን ትራንስፖርት ቼይን ኢነር ሜምብሬን ኦፍ ማይቶኮንድሪያ ወይም ክሪስቴ ውስጥ ይካሄዳል እንላለን። ኤቲፒ ፕሮዳክሽኑን ስናይ ኒርሊ ሴሎቹ 90% ኤቲፒ ፕሮዲውስ የሚያደርጉት በኤሌክትሮን ትራንስፖርት ቼይን ነው። ስለዚህ ኤሌክትሮን ትራንስፖርት ቼይን ፋይናል ስቴጅስ ኦር ስቴፕስ ኦፍ ኤሮቢክ ሪስፓይሬሽን እንለዋለን። ሞስት ኤፊሽንት የምንለው ስቴጅም ይሄ ነው። ምክንያቱ ደግሞ ኒርሊ ሴሎች ከሚያመርቱት 90% ኤቲፒ የሚመረተው እዚህ ውስጥ ነው። ሶ ከአንድ ግሉኮስ ሞሌኪውል 34 ኤቲፒ ሞሌኪውል በኤሌክትሮን ትራንስፖርት ቼይን ይመረታል። እንዴት ሆነ? እሱን በኋላ ላይ እያንዳንዱን ኤቲፒ ካውንት የምናደርግበት ይኖረናል። ናው ይህ ከሆነ ይህንን 90% ኦፍ ኤቲፒ ፕሮዲውስ የሚያደርግበት ሜካኒዝም ኦክሲዴቲቭ ፎስፎሪሌሽን ሜካኒዝም ተብሎ ይጠራል። ናው በዚህ አስፔክት እንዴት ነው የሚያመርቱት? ወይም በኦክሲዴቲቭ ፎስፎሪሌሽን ስንል ራዲውስድ የሆኑ ሞሌኪውል ልክ እንደ ናዴች እና ፋዴችቱን ኦክሲዳይዝድ በማድረግ ፋይናሊ ኤቲፒ ፕሮዲውስ የሚያደርጉበት ሜካኒዝም ነው። ናው በዚህን ጊዜ ሪሊዝ የሚደረጉትን ኤሌክትሮኖች ፋይናሊ በኤሌክትሮን ትራንስፖርት ቼይን ወይም ስሩ ቫሪየስ ኬረር ፕሮቲኖች ትራንስፖርትድ ከሆኑ በኋላ ፋይናል ወይም ተርሚናል ኤሌክትሮን አክሴፕተር የምንለው ኦክሲጅን ነው። ስለዚህ ፋይናሊ ሃይሊ ኢነርጀቲክ የነበሩ ኤሌክትሮኖች በኤሌክትሮን ትራንስፖርት ቼይን ሙቭ ወይም ትራንስፈር ከሆኑ በኋላ ፋይናሊ አት ስቴብል ስቴጅ ላይ ሲደርሱ በኦክሲጅን አክሴፕትድ ይደረጋሉ። ይህ ማለት ኦክሲጅን ሲደመር ኤሌክትሮን ሲደመር ሃይድሮጅን ፕላስ ወደ ወተር ይቀየራል ማለት ነው። ስለዚህ ኤሌክትሮን ትራንስፖርት ቼይን ግሉኮስ ሞሌኪውል ኮምፕሌትሊ ወደ ካርቦን ዳይኦክሳይድ እና ወደ ወተር የሚቀየርበት የመጨረሻው ስቴጅ ኤሌክትሮን ትራንስፖርት ቼይን ተብሎ ይጠራል። ናው እስኪ አሁን ኦክሲጅን እንዴት አክሴፕት እንደሚያደርግ ኒርሊ ናዴች እና ፋዴችቱም እንዴት ኦክሲዳይዝድ እንደሚሆኑ ፋይናሊም ደግሞ ወተር ሞሌኪውል እንዲሁም ደግሞ ኢነርጂ ወይም ኤቲፒ በተለይ 34 ኤቲፒ ሞሌኪውል እንዴት ፕሮዲውስድ እንደሚሆን እንይ። ኮሌክቲቭሊ እነዚህን ፕሮሰሶች በሶስት ስቴፖች መክፈል እንችላለን። የመጀመሪያው ኤሌክትሮን ትራንስፈር ስቴጅ ወይም ስቴፕ አለ። ሁለተኛው ጄኔሬሽንስ ኦፍ ፕሮቶን ወይም ሃይድሮጅን ፕላስ ነው። ሶስተኛው ደግሞ ሴንቴሲስ ኦፍ ኤቲፒ የምንለው። የመጀመሪያውን ስቴጅ ስናይ ኤሌክትሮን ትራንስፖርት ስንል ወይም ኤሌክትሮን ትራንስፈር ስንል ለምሳሌ ይሄ የማይቶኮንድሪያ ስትራክቸር ነው። እዚህ ጋር ኢንተር ሜምብሬን ስፔሱ አለ። በአውተር ሜምብሬን እና በኢነር ሜምብሬን መካከል ያለው ስፔስ እዚህ ጋር ኢነር ሜምብሬን አለን። ከውስጥ ያለው ፍሉዱ ደግሞ ማትሪክስ አለን። ናው ማይቶኮንድሪያል ማትሪክስ ላይ ሊንክ ሪያክሽን እና ክረብ ሳይክል ይካሄዳል ብለናል። ይህ ከሆነ ደግሞ በክረብ ሳይክል 6 ናዴች እንዲሁም ደግሞ 2 ፋዴችቱ እና በሊንክ ሪያክሽን ደግሞ 2 ናዴች ፕሮዲውስ የተደረጉት እዚህ ጋር ይገኛሉ ማለት ነው። ነገር ግን ግላይኮላይሲስ ሳይቶፕላዝም ውስጥ ስለሚካሄድ ከማይቶኮንድሪያ ውጪ ስለሆነ ስለዚህ ሴሎች ምንድነው የሚያደርጉት? በግላይኮላይሲስ ፕሮዲውስ የተደረጉትን 2ቱን ናዴች ሞሌኪውል ወደ ማትሪክስ ኦፍ ማይቶኮንድሪያ ወይም ወደ ማይቶኮንድሪያ ውስጥ ለማስገባት 2 ኤቲፒ ሎስት ያደርጋሉ። ስለዚህ 2 ናዴች ከሳይቶፕላዝም ኪክ አድርገው ወደ ማይቶኮንድሪያ ውስጥ ኢንሰርት ለማድረግ ወይም ለማስገባት ስንት ኤቲፒ ሎስት ያደርጋሉ? 2 ኤቲፒ ሎስት ያደርጋሉ። ናው አሁን ጀነራሊ ክረብ ሳይክል ውስጥ 6 ናዴች፣ ሊንክ ሪያክሽን 2 ናዴች፣ 6 ሲደመር 2 8 ይሆናል። እንደገና ከግላይኮላይሲስ ደግሞ 2 ናዴች አለን 10 አጠቃላይ ይሆናል ማለት ነው። አሁን በሙሉ ማይቶኮንድሪያል ማትሪክስ ውስጥ አሉ። የመጀመሪያው ኤሌክትሮን ትራንስፖርት ስንል እነዚህ ሬዲዩስድ ሞሌኪውሎች ኦክሲዳይዝድ በሚሆኑበት ጊዜ ለምሳሌ ናዴች ኦክሲዳይዝ ሲሆን ናድ ፕላስ ፕላስ ሃይድሮጅን ፕላስ ኤሌክትሮኖች በዚህ ሲስተም ውስጥ በኤሌክትሮን ትራንስፖርት ቼይን ወይም ከአንዱ ኬረር ፕሮቲን ወደ ሌላ ኬረር ፕሮቲን ሙቭ ያደርጋሉ።
ፋዴችቱም እንዲሁ። ሶ የመጀመሪያው ናዴች እና ፋዴችቱ ወይም ረዲዩስድ ሞለኪውሎች ኦክሲዳይዝድ ይሆናሉ። ሶ ኦክሲዳይዚንግ ከሆኑ በኋላ ኤሌክትሮኖች ስሩ ሲሪየስ ኦፍ ኬረር ፕሮቲኖች ትራንስፖርት ይደረጋሉ። ስለዚህ እነዚህ ኤሌክትሮኖች ከአንዱ ኬረር ፕሮቲን ወደ ሌላ ኬረር ፕሮቲን ሙቭ በሚያደርጉበት ጊዜ እያንዳንዱ እዚህ ጋር በብሉ ከለር የምታዩቸው ፕሮቲኖች ወይም ኢንተግሬትድ የሆኑ ወይም ኢምበንድድ ያደረጉ ፕሮቲኖች ቻናሎቹ ይከፈታሉ። ኦፕን ካደረጉ ማትሪክስ ውስጥ አኮሙሌትድ የነበሩት ሃይድሮጅኖች ወደ የት እንዲወጡ ያደርጋቸዋል? ወደ ኢንተርሜምብሬን ስፔስ ፐምፕድ እንዲሆን ያግዛቸዋል ማለት ነው። ሶ ዞስ ትራንስፈር ኦፍ ኤሌክትሮን ቢትዊን ዞስ ኬረር ፕሮቲንስ ሊድስ ቱ pumping out of those hydrogen plus or proton from the matrix of mitochondria to the intermembrane space. ፋይናል ኤሌክትሮኖችን ደግሞ በኦክሲጅን አክሴፕት ይደረጉና ኦክሲጅን ሲደመር ሃይድሮጅን ሲደመር ኤሌክትሮን ወደ ውሃ ይቀይራል። ናው አሁን እስኪ እዚህ ጋር እንግዲህ ኢንተርሜምብሬን ስፔስ ላይ ምንም አይነት ሃይድሮጅን የለም። እዚህ ጋር ያለው ደግሞ ሞር ሃይድሮጅን አለ። ስለዚህ ኤሌክትሮኖች ሙቭ ሲያደርጉ ቻናሉ ተከፈተ። ከዛስ ወደ ሁለተኛው ስቴፕ ጄኔሬሽንስ ኦፍ ፕሮቶን ይሄዳል። እንግዲህ እነዚህ እያንዳንዱ ቻናል ፕሮቲኖች ኦፕን ሆነዋል። ከታች የነበረው ሃይድሮጅን ወይም ደግሞ ኦክሲዳይዝድ በሚሆኑበት ጊዜ አኮሙሌትድ ሆኖ የነበረው ማትሪክስ ውስጥ የነበረው ሃይድሮጅን ወደ ኢንተርሜምብሬን ስፔስ ፐምፕ አውት ይደረጋል። ፐምፕ አውት ከተደረገ ደግሞ ምን ይፈጥርልናል? ኤሌክትሮኬሚካል ፖቴንሻል ዲፈረንስ ይፈጥራል። በሁለቱ ሜምብሬኖች መካከል በኢንተርሜምብሬን ስፔስ እና በማትሪክሱ መካከል ምን ይፈጥራል? ኤሌክትሮኬሚካል ፖቴንሻል ዲፈረንስ ይፈጠራል። ምን ማለት ነው እና እንዴት ተፈጠረ? ሉክ ኤሌክትሮኬሚካል ፖቴንሻል ስንል ኤሌክትሪካል ፖቴንሻል ዲፈረንስ ይፈጠራል። እንዴት? ሃይ የሆነ ፕሮቶን ወይም ሃይድሮጅን ፕላስ ኦን ዲ አውትሳይድ አኮሙሌትድ ከሆነ እና ኢንሳይድ ደግሞ ትንሽ ኮንሰንትሬሽን ኦፍ ሃይድሮጅን ካለ በሁለቱ መካከል ያለው የቻርጅ ዲፈረንስ አለ ማለት ነው። ስለዚህ ቻርጅ ዲፈረንስ ካለ ኤሌክትሪካል ፖቴንሻል ዲፈረንስ አለ እንላለን። ሁለተኛው ኬሚካል ፖቴንሻል ዲፈረንስስ እንዴት ሀፕን አደረገ ስንል ኤሌክትሪካል ፖቴንሻል ዲፈረንስ ላይ የቻርጅ ወይም የሃይድሮጅን ፕላስ አዮን ቫሪዬሽን መፍጠሩ ፖቴንሻል ዲፈረንስ ወይም ቮልቴጅ ዲፈረንስ እንደፈጠረው ሁሉ ይሄ ደግሞ ፋይናሊ ኢንተርሜምብሬን ስፔስ አውተር ሳይድ ላይ አኮሙሌትድ የሆነው ሃይድሮጅን አዮን እየጨመረ ከመጣ ኢንተርሜምብሬን ስፔስ ላይ ያለው ሞር አሲዲክ ይሆናል። ማትሪክስ ውስጥ ደግሞ ያለው ኒርሊ ለስ አሲዲክ እየሆነ ይሄዳል ማለት ነው። ይህ ደግሞ ሃይድሮጅን አዮን ሲጨምር ወይም ኮንሰንትሬሽኑ ሲጨምር ፒኤች ቫሊዩ ይቀንሳል። ፒኤች ቫሊዩ ቀነሰ ማለት ደግሞ ሞር አሲዲክ እየሆነ ይሄዳል ማለት ነው። ሶስተኛው ሴንቴሲስ ኦፍ ኤቲፒ ነው። ኤቲፒን ሰንተሳይዝ የሚያደርግልን ኢንዛይም ኤቲፒ ሴንቴዝ ተብሎ ይጠራል። ስለዚህ ኤቲፒ ሴንቴዝ ደግሞ ስራውን የሚሰራው ወይም ኤዲፒን ወደ ኤቲፒ የሚቀይርልን ኤሌክትሮኬሚካል ፖቴንሻል ዲፈረንስ ሲኖር ነው። ኤሌክትሪካል ፖቴንሻል ዲፈረንስ ደግሞ ሀፕን የሚያደርገው የፕሮቶን ኮንሰንትሬሽን ግራዲያንቱ ቫሪ ሲያደርግ ነው ማለት ነው። ስለዚህ ሃይ ፕሮቶን አኮሙሌሽን አለ ማለት ኦልሬዲ ኤሌክትሮኬሚካል ፖቴንሻል ዲፈረንስ እንዲኖር ያደርጋል። አውትሳይዱ ሞር አሲዲክ ይሆናል። ሶ በዚህን ጊዜ ኤቲፒ ሴንቴዝ የተባለው ኢንዛይም ኤዲፒ ሲደመር ፒ ወደ ኤቲፒ ይቀይራል ማለት ነው። ስለዚህ እዚህ ጋር የምታዩቸው እያንዳንዱ ሃይድሮጅኖች ወደ ኤቲፒ ሴንቴዝ ኢንዛይም በሚገቡበት ጊዜ ኦልሬዲ ኤዲፒ ፕላስ ፒ ወደ ኤቲፒ ይቀየራል። ሶ the spontaneous diffusions of hydrogen ion or the proton activate ATP synthase enzyme to convert those ADP plus P into ATP ማለት ነው። ናው አሁን ይህንን ፕሮሰስ ወይም ኤሌክትሮን ትራንስፖርት ቼይን የሚባለውን ጠቅለል አድርገን አኒሜት በሆነ ወይ የበለጠ ግልጽ እንዲሆንላችሁ እኔ እስኪ እዚህ ጋር እንደምታዩት ሴሎች አሉ። ይሄ አውትሳይድ ኦፍ ዘ ሴል ነው ወይም ኢንተርሜምብሬን ስፔስ ያልነው ነው። እዚህ ጋር ደግሞ ማትሪክሱ አለ። ሶ ኢንሳይድ ዘ ሴል ነው ማለት ነው። እዚህ ጋር ደግሞ ራዲዮስድ ሞለኪውሎች አሉ። እዚህ ጋር ደግሞ የምታዩቸው ሲሪየስስ ኦፍ ኬረር ሞለኪውሎች እዚህ ጋር አሉ። ስለዚህ እነዚህ ፕሮቲኖች ናቸው። ፋይናሊ እዚህ ጋር ያለው ኦክሲጅን አለን። ኦክሲጅን ደግሞ ፋይናል ኤሌክትሮን አክሴፕተር ነው ብለናል። አሁን ይሄ ሲስተም እንዴት እንደሚሰራ ነው። ሶ ለመጀመሪያ እነዚህ ራዲዮስድ ሞለኪውሎች ወይም ናዴች እና ፋዴችቱ ኦክሲዳይዝድ ይሆናሉ። ኤሌክትሮኖች በእነዚህ ሲሪየስስ ኦፍ ኬረር ፕሮቲኖች ሙቭ ያደርጋሉ። ስለዚህ ሙቭ በሚያደርጉበት ጊዜ የፕሮቲኖቹ ቻናል ኦፕን ስለሚደረግ ሃይድሮጅን እንደምታዩት ወደ ውጭ ይወጣል። ፋይናሊ ኤሌክትሮኖች ከሃይ ኢነርጀቲክ ሎ ኢነርጀቲክ ወደሆነ ወይም ወደ ስቴብል ስቴት ይቀየሩና ፋይናሊ ኤሌክትሮን ሲደመር ሃይድሮጅን ሲደመር ኦክሲጅን ወተር ይሰጡናል ማለት ነው። እዚህ ጋር በምታዩት መንገድ ወደ ውሃ
ይቀየራሉ። ናው የመጨረሻው እዚህ ጋር የምታዩት ኤቲፒ ሴንቴስ ኢንዛይም ነው። ይህ ኤቲፒ ሴንቴስ ኢንዛይም ደግሞ ሃይድሮጅን አዮንን በመጠቀም እንዴት ኤቲፒን ፕሮዲውስ እንደሚያደርግ ተመልከቱት። ሃይድሮጅኖች ሙቭ ያደርጋሉ። እዚህ ጋር በምታዩት ኤዲፒ ሲደመር ፒ ወደ ኤቲፒ ይቀይራል ማለት ነው። ስለዚህ ኤሌክትሮን ትራንስፖርት ቼን የምንለው ይሄ ነው። ናው ሌትስ አስክ ዩ ዋን ኩዌስችን። ለምሳሌ ጥያቄው how many ATP are produced from 1 mole of glucose when a cell undergoes aerobic respiration ይላል። ሴሎች ኤሮቢክ ሪስፓይሬሽን ቢያካሂዱ ከአንድ ሞል ኦፍ ግሉኮስ ሞለኪውል ምን ያህል ኤቲፒ ነው ፕሮዲውስ የሚያደርጉና ሃው ይላል። የጥያቄው መልስ 36 አክቹዋል ኤቲፒ ፕሮዲውስ ያደርጋሉ። ናው እንዴት የሚለውን ስናይ እንደምታስታውሱት አራቱ ስቴጆች አሉ። ስለዚህ ግላይኮላይሲስ ሳይቶፕላዝም ውስጥ ይካሄዳል። ሊንክ ሪያክሽን እና ክረብ ሳይክል ማትሪክስ ውስጥ ይካሄዳሉ። ኤሌክትሮን ትራንስፖርት ቼን ደግሞ ኢነር ሜምብሬን ወይም ክሪስቴ ውስጥ ይካሄዳሉ። አሁን በግላይኮላይሲስ ምን ያህል ኤቲፒ ይመረታል? 2 ኔት ኤቲፒ አለን። ከዚህ በተጨማሪ ደግሞ 2 ናዴች አለ። ናዴችም ኢነርጂ ስለሆነ። ሊንክ ሪያክሽን ላይ ደግሞ እንደምታስታውሱት 2 ናዴች ሴሎች ፕሮዲውስ አድርገዋል። ክረብ ሳይክል ላይ ስንመጣ ደግሞ 2 ኤቲፒ ሳክሲናይል ኮኤንዛይም ወደ ሳክሲኔስ ሲቀየር 6 ናዴች እና 2 ፋዴች2 ፕሮዲውስ ያደርጋሉ። አሁን ግላይኮላይሲስ ላይ የተመረተው 2 ናዴች ሳይቶፕላዝም ውስጥ ማለት ነው። ሊንክ ሪያክሽን ውስጥ የተመረተው 2 ናዴች፣ ክረብ ሳይክል ውስጥ የተመረተው 6 ናዴች እና 2 ፋዴች2 ወደ ኤቲፒ የሚቀየሩት የት ውስጥ ከገቡ በኋላ ነው? ኤሌክትሮን ትራንስፖርት ቼን ውስጥ ከገቡ ነው። ስለዚህ ግላይኮላይሲስ ላይ 2 ናዴች አለን ሲደመር ሊንክ ሪያክሽን ላይ 2 አለን ሲደመር እዚህ ጋር 6 10 ናዴች አለን ማለት ነው። ፋዴች2 ደግሞ ስንት አለን? 2 ፋዴች2 አለን። ናው አሁን ኤሌክትሮን ትራንስፖርት ቼን ኢነር ሜምብሬን ኦፍ ማይቶኮንድሪያ ወይም ክሪስቴ ውስጥ ነው የሚካሄደው። ሌላው ማትሪክስ ይላል። ይሄም ተመሳሳይ ቦታ ነው፣ ምንም ችግር የለውም። ግላይኮላይሲስ ላይ ስንመጣ ግን ሳይቶፕላዝም ውስጥ ነው ያለው። ሳይቶፕላዝም ውስጥ ከሆነ ከሳይቶፕላዝም ውስጥ የተመረተው 2 ናዴች በግላይኮላይሲስ ፕሮሰስ ወደ ማይቶኮንድሪያ ውስጥ መግባት አለበት ማለት ነው። ስለዚህ 2 ናዴችን ወደ ማይቶኮንድሪያ ውስጥ ለማስገባት 2 ኤቲፒ ሎስት ያደርጋሉ። ስለዚህ 2 ኤቲፒ ተጠቅመው 2 ናዴችን ኪክ ኦፍ አድርገው ወደ ማይቶኮንድሪያ ውስጥ ሴሎቹ ያስገባሉ። ይሄንን ታሳቢ ውስጥ መግባት አለበት። ይሄን ትይዛላችሁ። ናው አሁን ቲዎሬቲካሊ ስናይ የናዴች እና ፋዴች2 ከኤቲፒ ጋር ያላቸውን ሪሌሽን አንድ ናዴች ከ3 ኤቲፒ ጋር እኩል ነው። አንድ ፋዴች2 ደግሞ ከ2 ኤቲፒ ጋር እኩል ነው። ስለዚህ ግላይኮላይሲስ ላይ ሊንክ ሪያክሽን እና ክረብ ሳይክል ውስጥ የተመረቱት አጠቃላይ ኤሌክትሮን ትራንስፖርት ቼን ውስጥ የደረሱት 10 ናዴች አለን ብለናል። ስለዚህ 10 ሲባዛ በ3 ኤቲፒ አንዱ 3 ጋር እኩል ከሆነ 30 ኤቲፒ አለን። 2 ፋዴች2 አለን። 2 ፋዴች2 ማለት ደግሞ አንዱ 2 ከሆነ 2 ሲባዛ በ2 4 ኤቲፒ ፕሮዲውስ ያደርጋሉ። ስለዚህ ኤሌክትሮን ትራንስፖርት ቼን 90%ቱን ኤቲፒ ፕሮዲውስ ያደርጋል ስንል ከአንድ ግሉኮስ ሞለኪውል 34 ኤቲፒ ሞለኪውል ፕሮዲውስ የሚደረገው የት ውስጥ ነው? ኤሌክትሮን ትራንስፖርት ቼን ውስጥ ነው ማለት ነው። ናው አሁን ጥያቄው ግን አጠቃላይ ሴሎቹ ኤሮቢክ ሪስፓይሬሽን ካካሄዱ በኋላ ከአንድ ሞል ኦፍ ግሉኮስ ምን ያህል ያመርታሉ ነው። በጣም ቀላል ነው። አሁን ይሄንን ዘርዘር አድርጌ ያሳየኋችሁ የበለጠ ግልጽ እንዲሆንላችሁ እንጂ የመጨረሻው መልስ በዚቹ መቋጨት እንችላለን። ስለዚህ በግላይኮላይሲስ ፕሮዲውስ የተደረገው 2 ኔት ኤቲፒ አለን። ስለዚህ 2 ኤቲፒ ሲደመር እዚህ ጋር ሊንክ ሪያክሽን ላይ ምንም አይነት ኤቲፒ ዳይሬክት ፕሮዳክሽን የለም። ክረብ ሳይክል ላይ ስንመጣ 2 ኤቲፒ አለን ሲደመር ኢነር ሜምብሬን ኦፍ ማይቶኮንድሪያ ውስጥ የሚካሄደው ኤሌክትሮን ትራንስፖርት ቼን 34 ኤቲፒ ሞለኪውል አለን። 2 ሲደመር 2 ሲደመር 34 38 ኤቲፒ ሞለኪውል ይመጣል። ይሄ ቶታል ኤቲፒ ፕሮዳክሽኑ ነው። ነገር ግን ቅድም እንዳልነው ግላይኮላይሲስ ላይ የተመረቱ 2 ናዴች ወደ ማትሪክስ ውስጥ ወይም ደግሞ ወደ ማይቶኮንድሪያ ውስጥ ኪክ ኦፍ አድርጎ ለማስገባት 2 ኤቲፒ ሎስት ስለምናደርግ 38 ኤቲፒ ሲቀነስ 2 ኤቲፒ 36 ኤቲፒ አክቹዋል ኤቲፒ ፕሮዳክሽን ተብሎ ይጠራል። ስለዚህ ሴሎቹ በኤሮቢክ ሪስፓይሬሽን ከአንድ ግሉኮስ ሞለኪውል 36 ኤቲፒ ፕሮዲውስ ማድረግ ይችላሉ ማለት ነው።